እንዴት ናችሁ? ደህና ናችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? እንዴት ናችሁ? እንዴት ዋላችሁ? ከ4 ዓመት በኋላ ተመልሰን መጥተናል። ተመልሰን ተገናኝተናል። ዛሬ የተገናኘንበት ምክንያት ይሄ ቋላ አሳያችሁ። ይሄ የሚመስለውን ፀጉሬን እናስተካክለዋለን። ስቲል ፀጉሬ እንደሚመስል አብረን ያለን እንፈተዋለን። እናጥባለን። የምታጠበትን ፕሮዳክቶች እያንዳንዱን አሳያችኋለሁ። ከዚህ በፊት ከ4 ዓመት አይ ቲንክ 3 ዓመት ከምናምን አካባቢ ፀጉሬ እንዴት እንደነበረ፣ ምን ያህል ከለር እንደነበረው፣ ምን ያህል ደርቆ እንደነበረ እና ምን እንደሚመስል አስቀምጣችኋለሁ። ታያላችሁ ማለት ነው። እና እያንዳንዱ ቪዲዮ ሆነ ኤቭሪቲንግ ሁሉም ነገር እዚህ ሶሻል ሚዲያ ላይ ከእናንተ ጋር እናወራለን። ዩቱብን የከፈትኩት በእኔ እድሜ ያሉት ሰዎች ጋር ብዙ ኮሚኒኬት ለማድረግ እኔ የሚሰማኝን ስሜት እነዛ የሚሰማቸውን ስሜቶች ሼር ለማድረግ ብዬ ነበር የከፈትኩት። ግን በተለያየ ምክንያት ለ4 ዓመት ያክል ዩቱብ ላይ ሰርቼበት አላውቅም፣ ዝም ብዬ የሰው ቪዲዮችን ከማፈሰት ውጭ። አሁን ግን ቃል ገባችኋለሁ፣ አይ ፕሮሚስ በቃ ሁሌ ቪዲዮ ፎስታለሁ። ሁሌ ስለ ኤቭሪቲንግ ሁሉም ነገር እናወራለን። እያንዳንዱን ዲቴል ከእናንተ ጋር እናወራለሁ። ዛሬ ግን ይህን በሚመስል መልኩ በእንደዚህ አይነት ሁኔታ መጥተናል። ፀጉሬን ይህን ይመስላል። እንፈተዋለን፣ እንታጠባለን። ለስቆ ፀጉራችን እንፈተዋለን እንደሚመስል ማለት ነው። ዛሬ 2 ቀን በፊት ነው መሰለኝ፣ ከትላንት ወዲያ ነው እንደዚህ ያደረግኩት ፀጉሬን ማለት ነው። እንዲህ ዝም ብዬ አበጥሬ ታጥቤ ነበርና ታጥቤ የነበረውን ፈትቼ አበጥሬ መልሼ ነው እንትን ያልኩትና እንደምታዩት ነው ፀጉሬ። ያው ከለሩ ማለት ነው። ከለሩን እዩት፣ የፀጉሬን ከለር በደንብ እዩት። የፀጉሬን ከለር እና የዛሬ 4 ዓመት አካባቢ የፀጉሬ ከለር ምን እንደሚመስል፣ ምን አይነት የፀጉር ከለር እንደነበረኝ እያንዳንዱ ዲቴሉን ለራሳችሁ ለእናንተ ቪዲዮ እዚህ ጋር እየቆረጥኩኝ ጎን ላይ እያደረኩኝ አሳያችኋለሁ ማለት ነው። ምክንያቱም የዛሬ 4 ዓመት አካባቢ ፀጉሬ በጣም ቀይ ነበረ፣ ሲበጠር በጣም ይበጣጠስ ነበረ እና ፀጉሬ በጣም እየተጎዳ ነበረ እና ያንን ፀጉር ለመመለስ 4 ዓመት ውስጥ የሰው ፀጉር እዚህ አካባቢ ምናምን ይደርሳል። ግን እኔ እንደዛ አላደረግኩኝም። ምክንያቱም ፀጉሬ እንዲያድግ ሳይሆን ከለር እንዲኖረው ጀስት በቃ ፀጉር እንዲመስል ነበር እኔ የምፈልገው ነበረ። ኦልሬዲ ትኩረቱን ማለት ነው። እግዚአብሔርን ምንም አይነት የፀጉር ቀለም አልተቀባም። ትንሽ አሁን እዚህ ጫፍ አካባቢ ጥቁረት የለውም። ግን አሁን ኖርማሊ ታቹ ይሄ እንደምታዩት ጥቅጥቅ ያለ ጥቁር ነው እና ፀጉሬን እንዴት እንደዚህ ከለሩ ራሱ እንደተመለሰ ይሄ ከኋላ ፀጉሬ እዛ ቪዲዮ ላይ ታዩታላችሁ። ይሄ ከኋላ ፀጉሬ በጣም ከሚባለው በላይ የተጎዳ ፀጉር ነበረ። የሆነ በቃ ተበጣጥሶ ቪዲዮ አለ ኦልሬዲ ቪዲዮ አስቀምጬ ስለነበር ታያላችሁ ማለት ነው። እና ይሄ እንደዚህ እንደተመለሰ ታያላችሁ በደንብ አድርጋችሁ። ይሄና እዚህ አካባቢ እና ይሄንን አሁን ፀጉሬ የብድ ፀጉር የሚመስለው እናጥበዋለን። የምታጠብበት ሻምፖ የባቲካ አልመንድ ሃኒ ሻምፖ ነው የምታጠብበት። ሻምፖ አልመርጥም፣ የተኛም ሻምፖ ለፀጉሬ አልመርጥም። ባገኘው ሻምፖ ነው የምታጠበው። አንዳንድ ሰው ሻምፖ ፀጉር ያደርቅበታል፣ አንዳንድ ሰው ፀጉሩን ይበጣጥስበታል። ግን እኔ ከሻምፖ ጋር ሳይሆን የፀጉራችን ታይፕ አለመምረጥ ነው እንጂ የተኛው ሻምፖ ፀጉር እንዲበጣጥስ ተደርጎ አይሰራም። የፀጉራችን ታይፕ ማወቅ ነው የሚወስነው። እኔ ፀጉሬ ታይፕ ይሄ ነው ሎይ ምናምን ተብሎ እንደሚመረጠው እኔ ፀጉሬ ታይፕ አላውቀውም እውነት ለመናገር። እኔ የምፈልገው ፀጉሬ በእሳት አለመጉዳት እና ጀስት አለ አይደለ በቃ መንከባከብ ከለር እንዲኖረውና እንደ ሴት ፍሪዝ ሲደረግ ካክስ ስትገቡ የሚያምር ፀጉር እንጂ ረጅም ፀጉር እንዲህ የሚነሰነስ ፀጉር ብዙ የሚመኛት ሰው አይደለም። እና ይሄን ነው የምጠቀመው። ኮንዲሽነር ደግሞ ኮንዲሽነር 2 አይነት ኮንዲሽነር ነው ያለኝ። አንድ አዲስ የገዛሁት ኮንዲሽነር አለኝ፣ ገና አልከፈትኩትም። እስቲ ዛሬ ልሞክረው ነው እሱን ኮንዲሽነር ማለት ነው። እና ፓንቲን የሚለው
ኮንዲሽነር ይሄኛው ምንድነው ይሄ እንትን የማር ነው። ይሄኛው ሻምፖ ኮንዲሽነር ነው የምንጠቀመው ማለት ነው። ይሄኛው ደግሞ ይሄ ኮስሞ ሆት ኦይሉ ሄር ትሪትመንት ክሬም ነው የሚለው፣ ካሮት ኦይል ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው ድራይ ሄር ሪፐር ነው የሚለው እና ይሄኛው ማለት ነው ምሳሌ ረጅም ፀጉር ኖሯችሁ ደረቅ ያለባችሁ ፀጉር የሚበጣጠስባችሁ ከሆነ ይሄኛው ተጠቀሙ። ረጅም ፀጉር ኖሯችሁ የሚደርቅባችሁ ከሆነ ይሄን ተጠቀሙ። እኔ ያው ፀጉሬ ረጅም አይደለም ግን እንዲደርቅ አልፈልግም። ስፈታው እንደዚህ ድርቅ ያለ ግጭ ያለ እንዲሆን አልፈልግም። እኔ ፀጉር ግጭ ያለ አይደለም እንደምታዩት ማለት ነው። እና ጀስት ይሄ ካሜራው ሸፈነብኝና ይሄ ፀጉሬ አሁን ላይ ይሄን ነው የሚያክለው እና በፊት ምን እንደሚመስል ቪዲዮ ላይ ራሳችሁ ታያላችሁ። 4 ዓመት ውስጥ እንደዚህ ፀጉሮች ማደግ ነበረበት። አልተንከባከብኩም። ተቆርጦ ነበር። የተቆረጠበትን ቪዲዮ አሳያችኋለሁ። የዛሬ 2 ዓመት አካባቢ ኦልሬዲ ይሄ የሚያክል አርገውና ይሄ የሚያክል ተቆርጦ ነበር። ይሄ የሚያክል በቃ ኦልሬዲ እዚች ጋር ነበር አስታውሳለሁ። ከዛ ቅባት አልቀበል። ቅባት ከመቀባት ሞቶ ይመርጣለሁ። በየቀኑ ሂጄ ካክስ ገባለሁ፣ ፍሪዝ አደርጋለሁ። ፍሪዝ ያደረጋችሁት ጫፉ ስለሚደርቅ ደግሞ በዚህ ብሩሽ አስቡት፣ ኢትዮጵያ ውስጥ ማለት ነው። በዚህ ብሩሽ ፀጉርን ስትቦርሹ ምን ያክል ፀጉር ይዞ እንደሚወጣ ማለት ነው። ወረዲ አሁን ይሄ ፀጉር ያየፈ እንደዚህ ታደርጉት ማለት ነው። እና ይሄውን ብሩሹ ላይ በፊት የኔ ፀጉር እንደው አይደለም ሌላ ሰው ያበጠረበት ፀጉር ነው ያለው እና ጀስት የራሴ ፀጉር ምን ያህል እንደሚወጣ ምን ያህል ትሪትመንት ማድረግ እንዳለብኝ እዚህ ጋር ቪዲዮ ላይ በደንብ እናያለን ማለት ነው። እዚህ ጋር ረጅም ፀጉር ኖሯችሁ ግን ፀጉራችሁን ስታበጡ እንዳይበጣጠስባችሁ ከፈለጋችሁ መጀመሪያ እንዲያካፈላችሁት እንዲህ ከጣታችሁ ጋር ከእጃችሁ ጋር አስደግፋችሁ መጀመሪያ እንደዚህ ያድርጉት። ይሄ እንደዚህ ያስለቅቁት። ከዛ ከፍ እያላችሁ እንዲህ በፀባይ ማለት ነው። ከዚህ ጀምራችሁ እንዲህ ባደረጋችሁት ቁጥር ጫፉ ስለተላቀቀ ከዚህ እየነቀለው ነው የሚሄደው ማለት ነው። እንደዛ አድርጉት። ይሄኛውን ደግሞ እዚህ ጋር ላሳያችሁ። አብዛኛው ጊዜ ብሉ ካፕ ነው የሚለው። ይሄ ብሉ ካፕ የሚለው ዛሬ በዚህ ነው ፀጉሬ የምታጠበው። ምክንያቱም በዚህ የምታጠብ አይመስለኝም። ኦልሬዲ ፀጉሬ እያሳከከኝ ስለሆነ ይሄ እንትን ባቲካውን ትቼ በዚህ በብሉ ካፕ ነው የምጠቀመው ማለት ነው። ይሄ ብሉ ካፑ በጣም ፀጉራችሁ የሚያሳክካችሁ ከሆነ እንደዚህ የሚበላችሁ ከሆነ ቢያንስ 2 ጊዜ ወይ 3 ጊዜ ታጠቡት። የተኛውን ቦታ ታገኛላችሁ። ከፈለጋችሁ ስክሪንሾት አድርጋችሁ ያዙት ማለት ነው። ይሄን እጠቀማለሁ ዛሬ ማለት ነው። ከዛ በተረፈ ደግሞ ቅድም አዲስ እንትን አለ ብያችሁ ነበረ። እንዴት ልበላችሁ ቫይታሚን ሲ ያለው ካልሽየም አለው። ከዛ ይሄ ብራዚሊያን ሞቲ ኦይል አለው እዚህ ጋር እንደምታዩት። ከዛም ቢታ ካሮቲን ነው የሚለው ሳሎን ላይ እና ይሄንን አዲስ ነው የገዛሁት። ባለፈው ዕለት ባንኮክ በሄድኩበት ነው ገዝቼ የመጣሁት እና ኦልሬዲ አዲስ ነው። ለመጀመሪያ ጊዜ ልጠቀመው ነው ያለሁት እና ልጅቷ ስትሰጠኝ ጀስት አላቅም በአማርኛ በእንግሊዝኛ የተጻፈ ነገር እዚህ ጋር በደንብ ወይ ስለዚህ አጠቃቀሙን በደንብ ያለው ግን በጣም ለደረቀ ፀጉር እንዲያለሰልስ ነው የሚያደርገው። ይሄ ጭብር የሚለው ፀጉር እንትን ለስለስ እንዲል ነው የሚያደርገው ነው የሚለው እዚህ ጋር ፀጉር ላይ ግን በእንግሊዝኛ ብዙ የተጻፈ ማብራሪያ የለውም። ስለተጠቀሙት ግን ስለሚጠቅሙት ነገር ነው የሚያወራው እና አሁን ፀጉራችን እንታጠባለን። ፀጉራችን ከታጠብን በኋላ ደግሞ ምንድን ነው የምናደርገው? ኦልሬዲ እያሳከከኝ ነው የሚያሳከኝ እዚህ ፊት ለፊት አይደለም እዚህ ጋር የሚያሳከከኝ ሳይሆን ወጣፈን እና ፀጉራችን ከታጠብን በኋላ እንዲሁ ዝም ብለን በሻሽ በፀጉር ማሰሪያ አስይዘን የምናድርግ ከሆነ ማለት ነው ይደርቃል። ከዛ ጠዋት በደረቁ ስንቦርሸው የሚወጣው ፀጉር ብዛቱ ህመሙ ፀጉሩ በቃ በጣም ነው ዳሜጅ የሚሆነው። ፀጉሩን እንደታጠቡ እርጥብ እያለ ከቻላችሁ የምትቀቡት እናንተ የሚስማማችሁ የተኛውን ቅባት ይሁን ቆዳችሁ ሳይሆን ይህን ፀጉራችሁ ጫፉን ብቻ ተቀብታችሁ ምንድነው የምታደርጉት? ሹሩባ መስራት 3 ቦታ ነው 4 ቦታ ታሳድሩና
በሚመቻችሁ ሰዓት እንደገና ትፈቱትና ከዛ በምትፈልጉት ዲዛይን ያ ልክ እንደ ከርሊ ሆኖ ለስልሶ ነው የሚጠብቃችሁ። ክትርር አይልም እና እንደዛ አድርገን እናያለን። አብረን እንታጠብ። አብዛኛው ጊዜ ደግሞ ማለት ነው ረጅም ፀጉር ያላችሁ በተለይ እንደኔ እንደዚህ ሰው ሀገር ያላችሁ አረብ ሀገር ያላችሁ በጣም ሙቀት ስለሆነ በየቀኑ ፀጉራችሁ የምትታጠቡና በየቀኑ ፀጉር መታጠብ ራሱ በጣም ጉዳት አለው። ምክንያቱም ፀጉራችን በራሱ ለራሱ የሚመነጫቸው ከምንበላቸው ምግቦች ለራሱ የሚያዘጋጁ የተለያዩ ዘይቶች፣ ቫይታሚኖች አሉና ያንን ወደ ዘለለው የሚሄደው እያጠብነው እንዲወገድ እናደርጋለንና እናም የምንበላቸው ምግቦች ለፀጉር ለምናምን ተብሎ እንትን የሚባሉት በጣም ጊዜ ይፈልጋሉ። ፀጉራችን ተሳናቀው በጣም በቀጫጭኑ ሳይሆን ይፈልጋል። አርጋችሁ አካፍላችሁ ሰርታችሁ ከዛ እንደዚህ ማሳጅ አርጋችሁ ጫፍ ጫፉን ብቻ እያበጠራችሁ መልሳችሁ መስራት እሱ አሪፍ ነገር ነው ብዬ አስባለሁ። እና ኮላጅንም አዲስ ለፀጉር አዲስ የጀመርኩት ኮላጅን አለ። ጀስት ስለሱን ኮላጅን እናወራለን። ለፀጉሬ ብዬ ነው የገዛሁት፣ ግን ጀስት ገና ነኝ። 2 ቀን ጠጥቻለሁ። ኮላጅኑን በደንብ አሳያቸዋለሁ። ባለፈው ዕለት ባንኮክ ሄደን ነበረና ከዛ ነው ያመጣሁት እና በደንብ እስኪ ስለ ኮላጅኑም እናወራለን እናያለን። ይህን ያህል ቢያንስ ከራሽ በቃል ተስፋ አድርጋለሁ። ውስጡ በጣም ነው የሚለበልበው እየተቀባሁት ነገር ብሉ ጋር በጣም ነው የሚለበልበው። ፀጉሬን በነገራችን ላይ እንደዚህ እንደተካፈለ ማቅረብ ማለት ነው። ለምን ታውቃላችሁ? ጀስት እንትን እንዳይለኝ ነው ሳበጥረው እንዲሁ ስብስብ ያለው እንደገና እንዳላካፍለው እንዲህ ብለ እንደተካፈለ ይታጠራል። እንዲሁ እንደተካፈለ 2 ቦታ ወይ 3 ቦታ ይሰራል። ከዛም በሁለተኛው ቀን መልሼ ፈትቼ ከዛ በኋላ ደግሞ እንትን እንደዋለሁ አበጥረው ቅባት ቀብቼ መልሼ ይሰራለሁ ማለት ነው። ድሮ ፀጉሬ ማለት ነው ማርያም እንደዚህ አይተኛም፣ ወደታች እንጂ አይተኛም። በቃ እንደ እንትን ነው የሚቆመው እና ትሪትመንት ቅድም ካሳያችሁ ይሄ ኮስሞ ኦት ኦይል የሚለውን ዛሬ አልጠቀመም። እስኪ አዲስ የገዛሁትን ትሪትመንት ክሬሙን እጠቀማለሁ። እዚህ አይኔ ገባ መሰለኝ ያቃጥል ዛሬ ሌለን ይሞክረዋል። እንደ ኮንዲሽነር ይመስለኛል። አይኔ ለተጎዳ ለተሰባበረ ፀጉር አሪፍ ነበር ያለችኝ፣ ግን አይ ቲንክ ይሄ ለእኛ ፀጉር ሳይሆን እነዚህ ኤዥያን ምሳሌ ቻይና ምናምን አይነት ሰዎች ፀጉራቸው እንደ አረቦችም አይደለም ስስ ነው ፀጉራቸው። የእነሱ ፀጉር ስስ ስለሆነ እንደ ትሪትመንት ነው። ግን አይ ቲንክ እነዚህ አፍሪካን ሄር የሚባሉት በተለይ ብላክ ሄር የሚባሉት እነዚህ እንትኖች ለእንደዛ አይነት ፀጉር ይሁን አይ ማይዲ እናያለን። በደንብ ተጠቅመነው ለውጡን እናያለን። አሁን እዚህ ጋር ቦልሽ
ጀስት እንትን ስለሆነ ለፀጉር ስለሆነ ለቆዳ ስላልሆነ ፀጉሬን ብቻ ነው የምቀባው ማለት ነው። ፀጉሬን ብቻ ነው የምቀባው እና ከዛም ከጫፍ ቀስ ቀስ እያልኩ ጀምሬ አበጥረዋለሁ። እኔ ፀጉሬ እንዲያድግልኝ አይደለም የምፈልገው፣ ይሄ ረዥም ሆኖ ምናምን እንትን በቃ የሌለ ረዥም ሆኖ ምናምን እንትን ሳይሆን በቃ ጀስት አለ አይደለ በቃ የሚያምር እንደዚህ ፍሪዝ ስታደርጉት ምናምን ቡፍ ብሎ የሚያምር ደግሞ በቃ ከርሊ ስታደርጉት ምናምን በጣም የሚያምር ብዛት ያለው እንዲሆን ነው እንጂ ረጅም ፀጉር ምናምን ተመኝቼ አላውቅም። ምክንያቱም ረጅም ሆኖ ስለማላውቀው የፀጉሩን ስሜት የሌለኝን ነገር መመኘት አልፈልግም። ግን አላውቅም ስታበጥሩት የሆነ እንደ እንትን ነገር ነው የሆነው። ፓይስትራ እንደተሰራ ነገር ነው ፀጉሬን እያደረገ ያለው ጀስት እዩት። ኦልሬዲ ፍሪዝ አይነት ነገር ነው ያደረገው ማለት ነው። እዚህ አካባቢ የተያዘ ያለው ስለዚህ ቀስ እያልን እናበጥረዋለን። አብዛኛው ጊዜ የሚያድግ ፀጉር ያላቸው ሰዎች እርግዝና ወቅት ላይ እና ሲወልዱ በጣም ያድጋሉ። የኔ ፀጉር ግን እናቴ መማሪ ፀጉራቸው አሪፍ ነው። ፀጉራቸው አሪፍ ነው። ግን የኔ ፀጉር የሚያክል ለምትላለ በፊት ነበር ረዥም እንዲሆንና እንደሌሎች በጣም መፈልገው ነበር። ልጅ ሆኜ ፀጉር ረዥም ነበር ያሳለኝ ነበር ያስለሶስት ክፍልና ከዛ በኋላ ግን አላስታውስም ይህ እንደደራሱ እና በቃ ፀጉራችን ኖሮች ታይም ማናጅ ማድረግ ስራቸው ተስቆ
አሁን አልተያያዘብኝም። አሪፍ ነው። ጀስት እስካሁን አበጥሬ የመጣው ፀጉር ይሄ ነው እና ጀስት ፀጉሩ ይወጣል። ይሄ ፀጉር መጀመሪያ እየረገፈ በጣም እየወደቀ ስለሆነ የራሳለችን ካራባሪኬ ነው በጣም ግን በትናንሹ ላይ ይሰባበራል። ለዛ ብዬ ነው አሁን ሁሉ ነገር እየተጠቀምኩት ያለው እና ፀጉሬ በቃ የሆነ እንደዚህ ጥቁር ብሎ እንደዚህ አይነት በተለይ ስታይል ላይ ስታስይዙ ጥቁር ያለ እንትን ሲኖር ያምራል። እንደዚህ ማጥቆሪያ ብርሃን መቀባት አይጠበቅባቸው። በጣም ደስ ብሎኛል። ፀጉሬ እንደዚህ ስለሆነ አሁን ጨርሰናል። አራት ቦታ ሰርቼ ቦታ ሰርቼ ባትሬ ለኔ ክላስ ከፍቼ እንደገና ሹሩባ ሰራለሁ እና ይህን ይመስላል። አሁን ሻወራችን መታጠብ ስላለብኝ እናንተ ጤና ለቤቱ ጤና ዋሉ ጤና ቆዩልኝ። ፕሊዝ 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 ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ ፕሊዝ። በማርያም ልበላችሁ። በማርያም ብሎ ሰው መጠየቅ በጣም ከባድ ነው፣ ግን በማርያም ብዬ ልጠይቃችሁ። ምክንያቱም 4 ዓመት ሙሉ ፖስት ያልተደረገበት ዩቱብ ቻናል ስለሆነ ኦልሬዲ ሞቷል እና ከሞተበት ውሃ አርከፍክፋችሁ ቢሆን አስነሱልኝ እና በነገራችን ላይ ገላችሁ የተለያየ ቦታ የሚጠቁርባችሁ ከሆነ እጃችሁ ከዚህ አሁን የለችም ወይም ተምርማ የሚመሳሰል ነገር ከዚህ እስከዚህ ድረስ ጥቁር ነው። እዚህ ወደዛ ግን የአበሻ ቅልቅል ማለት የፈረንጅ ቅልቅል ያለብኝ ነው የሚመስለው እና በዚህ በዱሩ ሳሙና ታጠቡ። ኢትዮጵያ እያለው የምጠቀመው ነበር። አጋጣሚ ፈልጌ ነው ያገኘሁት። ፈልጌ ማለት ነው። ሰውነታችሁ እኩል ነው የሚያደርገው። ሽቶ መጠቀም መቀባት አይጠበቅባችሁም። ለጸጉራችሁ፣ ለፊታችሁ፣ ለገላችሁ ለኤቭሪቲንግ ትችላላችሁ። የኦሊቭ ኦይል ሳሙና ነው። ማርያምን መምላችሁ በቃ ሽቶ መጠቀም አይጠበቅባችሁም። እንደ ሽቶ ሰውነታችሁ ሽታችሁ በጣም ነው ደስ የሚለው። ሽታው እስከ 3 ቀን ከሰውነታችሁ አይጠፋም እና ሰውነታችሁ ተፈጥሮ የራሱ የሆነ ዘይት ስላለው ሰውነታችሁን የግድ ሎሽን መጠቀም አይጠበቅባችሁም። በአንድ ድንጋይ ሁለት ወፍ ነው እና ፕሊዝ ገዝታችሁ ተጠቀሙት። እኔ በጣም የወደድኩት በጣም ልጅ የገዛሁት ሳሙና ነው። ኢትዮጵያ ያለው ይሄ ትንሹ ነው፣ ወደ 150 ግራም ትልቁ ነው። ቆርጬው እንደዚህ ቢያንስ እስከ 2 ወር እስከ 3 ወር ነው የምጠቀመው። ኢትዮጵያ ለመኖ ብር መሰለኝ ይህን 115 ግራም ነው የገዛሁት። ያው ደግሞ ሌላ ሲሄዱ ጉዳይ ነው የሚሆነው፣ ግን እዚህ በዚህ ሀገር ዋጋ ነው ህይወታችን የምናደርገው። በጣም ነው የምወዳችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ጉድ ናይት ባይ